ሰላም ሰላም ሰላማችሁ ብዝት ይበሉ ቤተሰቦቼ። እግዚአብሔር ይመስገን ደህና ነኝ። ያው ኢትዮጵያ ገብቻለሁ ማለት ነው። ሀገሬ ገብቻለሁ። ኢትዮጵያ ሀገሬ በጣም ደስ ትላለች። ግን ያው ትንሽ አሞኛል። በጸሎታችሁ አስቡኝ። ኦክሲጅን ያለሁት ማለት ነው እና በጸሎታችሁ አስቡኝ። እና እንዴት ናችሁ? ተናፍቃችኋል። እንዴት ናችሁ? ሁሉ ሰላም? ያው ኢትዮጵያ ደስ ይላል። ግን ያው ትንሽ ህመሙ ከባድ ስለነበረ እኔ ሆስፒታል ገብቻለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን እና ሰላማችሁ በዚህ ይበል። እንዴት ናችሁ? ደህና ናችሁ ወይ? በጸሎታችሁ አስቡኝ። ሁላችሁም ወለተ ኢየሱስ እያላችሁ ያው ጸበል ለመግባት ነበር፣ ግን ያው አቅም ስላቃተኝ ወደ ሆስፒታል ገብቻለሁ ማለት ነው። እና ሆስፒታል ላይ ነው ያለሁት። ያው የምንቀሳቀሰው በኦክሲጅን ነው። ያለ ኦክሲጅን መንቀሳቀስ አልችልም፣ በትንፋሽ ምክንያት ማለት ነው። እና ሁላችሁም ጸሎት አድርጉልኝ። በተረፈ ሀገራችንን ሰላም ያደርግልን። ሀገራችን ደስ ትላለች፣ ተቀይራለች፣ ደስ ይላል። ያው ስመጣ ብቻ ነው ያየሁት፣ ወዲያው ነው ሆስፒታል የገባሁት ማለት ነው። እና ደስ ይላል። እና እንዴት ናችሁ? ተናፍቃችኋል። እና ኢትዮጵያ በጣም ደስ ይላል። እናንተም ሀገር ለመግባት ሞክሩ። ጥምቀት እየመጣ ነው። እንኳን ለገና በዓል አደረሳችሁ። እና ገና ደርሷል። እንዴት እንኳን አደረሳችሁ። እኔም ያው ገናን ከቤተሰቦቼ ጋር አሳልፋለሁ ብዬ ነበር፣ ግን አንዳንድ አይሳካም አይደለም። ተመስገን ነው ብቻ እስከዚህ ሰዓት ያቆየኝ አምላክ። እና ያው ከእናቴ ጋር ነኝ። እናቴ ያለች ከሷ ጋር እናሳልፋለን። ያው ነጭ በነጫችን ለብሰን ማለት ነው። እና እናንተም ባላችሁበት ሰላማችሁ ይብዛ፣ ለሀገራችሁ ያብቃችሁ፣ በሰው ሀገር ያላችሁ እና እንዴት ናችሁ? ደህና ናችሁ ወይ? አለን እኛ ጋር እግዚአብሔር ይመስገን። ተናፍቃችኋል በነገራችን ላይ ሁላችሁም ማለት ነው። እና እኛ ጋር እግዚአብሔር ይመስገን። እና እናቴ ያለች እናቴ ናት የምታስታምመኝ። እናቴም ያው በጸሎታችሁ አስቡልኝ። ያው ሐኪም ቤት አትወድም እናቴ እና በጸሎታችሁ አስቡልኝ። ዓመተ ስላሴ እያላችሁ ማለት ነው። እኔንም ወለተ ኢየሱስ እያላችሁ በጸሎታችሁ አስቡኝ። ያው እንግዲህ ኢትዮጵያ ደስ ትላለች።